ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች እንዲሁም ተመልካቾች እንዴት ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም አልሐምዱሊላህ። ሁላችሁም በያላችሁበት ሰላምና ጤና ብዝት ይበላችሁ። ዛሬ የማሳያችሁ ኢትዮጵያ ላይ ዶሮ እንደዚህ ተገነጣጥላ ትሸጣለች። ማለት ሱፐር ማርኬት ሳይሆን ዶሮ ገዝታችሁ እዛው ርድ አድርገው እዛው እንደዚህ ግንጥልጥል አድርገው ይሰጧቸዋል ማለት ነው። የማረጃ ትሰጣላችሁ፣ የመገነጣጠያ 100 ብር ትከፍላላችሁ። ከዛ እንደዚህ አድርገው ይሰጧችኋል። የሚቀሬን ነው። ሁሏንም ግንጥልጥል አድርገው ቆራርጠው ልክ ቤት እንደተቆራረጠች እንደዛ ነው የምትመስለውም። ይችሉበታል በደንብ። እግሯ የተፋና ተፋ ዘንጠል ዘንጠል ነው ያደረጉት። ሁለት ቦታ እቆርጣታለሁኝ። እንደውም አንገቷና የፊት እግሯ ይሄ ማለት ነው። ይሄም መቆራረጥ ያስፈልገዋል። 3 ቦታ ቆርጠዋል ነው። 2 ቦታ ነው እንጂ ክንፏና ላይ ከፍ ብዬ 2 ቦታ ቆርጠዋል ነው። ከዛ እግሯ፣ ከዛ አንገቷ፣ ከዛ ውጭ ሁሉንም በስነ ስርዓት ቆራርጠው ነው የሚሰጡት። ይሄ አንገቷን እንደምታዩት ነው። 2 ቦታ አንገቷን፣ ከታች ደግሞ 1 ቦታ 3 ቦታ ቆርጣታለሁ ማለት ነው። እዚህ ደግሞ መቋደሻም አልቀረም፣ እሷንም ጭምርት አድርገዋታል። የሚቀረው ቆዳው ብቻ ነው። ቆዳው ዝም ብለው እንትን ብለው ልጠው ጣል ነው የሚያደርጉት እንጂ አሁን ቤት ሲሆን ላባው ተነጭቶ ተብሎ ተለብልቦ ምናምን እንደዛ ነው የምትዘጋጀው። እዛ ደግሞ ቆዳዋን ዝም ብሎ ግሽልጥ አድርገው ይጥሏታል። ከዛ ስጋዋን በዚህ መልኩ ቁርጥርጥ አድርገው ይሰጣሉ ማለት ነው። በሎሚ በዚህ መልኩ ዘፍዝፊያት አድሬ ነው እንግዲህ ጽድት ትብላለች። አሁንም ደጋግሜ በደንብ ከቆራረጥኩት በኋላ አጥበዋለሁኝ። እንግዲህ ለሰነፍ ሴት ወይም ደግሞ ስራ ለሚበዛብን ሴቶች ጠቃሚ ነው ብዬ አስባለሁኝ። ዝቃ ሽንኩርት እያቁላለሁ ነው። ሽንኩርቴ አነስ አርጌ ነው የምሰራው። ሽንኩርት ሲበዛም ስለማልፈልግ እንዲሁም ደግሞ ወጡ እንዳይበዛብኝ ስለፈለግኩ ነው። በትንሿ መስራት ስለፈለግኩኝ ነው። ስጋይቱም ቀለል ያለ ዶሮ ነች፣ ትልቅ የምትባል አይደለችም። ለዛ አነስ ያለች ወጥ ነው የምሰራው። በዚህ መልኩ እንግዲህ ስቆራረጥ ያው አልቀረጽኩላችሁም። አንገቷ እንደዚህ ቆራርጫታለሁ። ክንፏን ደግሞ በዚህ መልኩ ቆራረጥኳት። ያው በእጄ ስለሆነ የምቀርጸው ለዛ ነው ስቆራረጥ ያልቀረጽኩት። እንደዚህ አድርጌ እግሯን ደግሞ እንደዚህ ማለት ነው 2 የቆረጥኩት። ከዛ ውጭ ይሄ ጭናቻ ነው የሚባለው፣ እነሱ በዚህ መልኩ ቆራርጠውታል። ያኔ የቆረጥኩት እግሯና አንገቷ ላይ፣ ከዛ ክንፏ፣ እሱም ብቻ ነው። ሌላ በዚህ መልኩ ቆራርጠው ምርጥ አድርገው ይሰጧችኋል። ያው መገነጣጠሪያ እንዳልኳችሁ 100 ብር እንከፍላለን። ጠቅሽላችኋለሁ፣ አልጠቀስኩትም መጀመሪያ ላይ አላውቅም። እዛው ርድ አድርገው እዛው ገፎ ምናምን ቆራርጠው እንዲሰጡን 100 ብር ነው የሚከፈለው እና በጣም አሪፍ ነው። እንግዲህ በዚህ መልኩ ቆራርጫታለሁ። እያንዳንዷ ግን ከ12 ትበልጣለች ይመስለኛል። የዶሮ ብልት 12 ነው የሚባለው። እኔ አሁን ላይ ዶሮ ገነጣጥዬ አላውቅም። የአረቦች ቤት የምንገነጣጥለው ለ2ም ለ4ም ለ8ም ቆራርጠን እንሰራለን። በዛው ነው የለመድኩት። ከኢትዮጵያ ከመሄድ በፊት 1 ቀን ብቻ ነው ገነጣጠልኩት ዶሮ ማለት ነው። እያሳየችኝ ቤት ገነጣጥያለሁ። ረስቻለሁ እንዴት እንደምትገነጣጠል። አሁን ላይ ድጋሚያውን ሰው ጋር ሆኔ መልመድ አለብኝ ብዬ አስባለሁኝ። እንዲያስተምሩኝ ራሴ እየቀነጠልኩ እንዳያርጊ እያሉ እንዲያስተምሩኝ እንደዛ አማራለሁ ብያለሁኝ። አሁን ላይ ግን ለጊዜው በዚህ መልኩ ልሰራ ነው። ለቀጣይ ደግሞ ራሴው እየገነጣጠልኩ እሰራለሁ ብዬ አስባለሁኝ። እንዲለምድ ማለት ነው። የኢትዮጵያ ሴት በዶሮ ነው ሙያ የምትለካው የሚባለው።
አሁን ላይ እንኳ ቀርቷል ይመስለኛል። በፊት እንደዚያ ይባል ነበር። አሁን የሚቀበር ነገር የለም። ሁሉም ነገር ቴክኖሎጂ እየተከተል በቃ የግዢ ነገር ስለምንጠቀም አብዛኛውን ነገር ለሰነፍ ሴቶች ይጠቅማል። እንደዛ ነው። ግን ሙያ መማር ይጠቅማል እንጂ አይጎዳም። ብንማር ይጠቅማል። ከዛ ጨራረስኩ። በዚህ መልኩ ወደ ሽንኩርቴ ጨመርኳት። እንግዲህ ትንሽ እንትን ብዬ ውሃም ከላልሽ ምናምን በደንብ ሰራት አለሁኝ። ትንሽ ወጥ ነው የምሰራው እንዳልኳችሁ፣ ለዛ ነው ሽንኩርቱ ማነስ ያለው እና ይህን ይመስላል። ኢትዮጵያ ስትመጡ እንዳትጨነቁ፣ እንደዚህ ገነጣጥለው ምናምን ይሰጧችኋል እላችሁ ነው። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበለኝ። ስለምታበረታቱኝ አመሰግናለሁ።